kuni qophii addaa keenyaarraati. Qophii addaa keenyaarraatiin keessumaa godhadhe kan hin dhiyaadhe obbo Jawaar Mohaammadii haala yeroo irrattidha kan mari'annu afaan lamaan wanti wal bira qabee deemsaa jiruu fi afaan sadaffaas fayyadamuu dandeessu afaan Ingiliffaa fayyadamuu barbaaddanii wanti guddaan afaan lamaanii wal bira qabachaa deemnuu fi hawaasni keenya as nu daawwatu kallattiidhaan irratti hirmaata waan ta'eef bilbila ittiin hirmaattan gara Facebook obbo Jawaar irrattis maxxanfamee jira Facebook irrattis maxxanfamee jira as jalattis isiniif lafa keenya irratti bilbiltanii yaada keessan kaasuu gaafachuu haala yeroo ammaa biyyi keessa jirtu irratti marii addaa gochuudhaaf deemna waan ta'eef afaan lachuun fayyadamuu dandeessu በሁለቱም ቋንቋ ነው የምናስተናግደው ምናልባት ሶስተኛ ቋንቋ እንግሊዝኛ ብቻ ነው የምትችሉ ሰዎች ካላችሁ በእንግሊዝኛም መጠየቅና ሐሳባችሁን ማጋራት ትችላላችሁ ያለው ነገር ይሄ ነው አቶ ጀዋር ለግስ ከርበም ስገሩ ከነብቱ አመሰግናለሁ ሀብታሙ መልካም እንግዲህ በርካታ ውይይቶች እናደርጋለን ዛሬ አድማጮች ቀጥታ መስመር ላይ ገብተው ሐሳባቸውን ይሰጣሉ ያንን ስናሳውቅ መደወል ይችላሉ ስልኩን ክፍት ስናደርግ ማለት ነው በመጀመሪያ ግን የጤና ባለሙያዎች ትግል ሰሞኑን ትልቅ አጀንዳ ሆኖ ነበር ያለፈውና ከዛ ጋር በተገናኘ ያንተም ስም በተደጋጋሚ ሲነሳ ነበር የነበረው በመንግስት ኦፊሻል ሰዎችም እንዲሁም በተርታው የመንግስት ደጋፊ በሆኑ ሰዎችም በአጠቃላይ ከዛን ጀምር ትኩሳቱ እዛ አካባቢ ስላለ ያለውን ነገር ከዛን ጀምርና በርካታ ነገሮችን እናነሳለን የሐኪሞቹን ጥያቄ እንዴት ተመለከትከው እየሄደበትንስ ያለው ሁኔታ እንዴት ነው የምትገመግመው እንግዲህ ይሄ ሐኪሞች ጉዳይ በሁለት ማየት እንችላለን አንዱ የነበረ ለረጅም ጊዜ የቆየ ጥያቄ ነው ባለፉት ይሄ ስርዓት ከመጣ ባለፈው 7 ዓመታት ራሱ የዛሬ 6 ዓመት አካባቢ ሰፊ ዘመቻ ያደረገበት ከጠቅላይ ሚኒስትሩ ጭምር ተገናኝተው ፊት ለፊት ጥያቄያቸውን ያቀርቡበት የቆየ ጥያቄ ነው ከዛ በፊት ራሱ በኢህአዴግ ጊዜ ሲነሳ የነበረ ስሞታ ነው አሁን ደረጃና ደግሞ ሁለተኛ ደረጃ የሀገሪቷ የኑሮ ውድነት በጣም ሰማይ መጥቀስና መድረስና ሰው የመኖር አቅሙ በጣም የተመናመነ መሆኑን አይ ቲንክ አመላካች ነውና የሁለቱ መያያዝ ነው የጤና ባለሙያዎቹ ዘመቻ በጣም አስገራሚና አስደማሚ ነበር አይ ቲንክ ስርዓቱን የሚያስደነግጠበት የራሱ ምክንያት አለው አንዱ it is really professionally organized በጣም ኦርጋናይዝድ የተደረገ ነው ለረጅም ጊዜ ተሰርቶበታል በደንብ አላማቸውን ጠንቅቀው አርቲኩሌት ማድረግ ይችላል ታክቲካቸው የካምፔን ታክቲካቸው በጣም ኢፌክቲቭ ነበር በሰላማዊ ትግል ውስጥ ለናልፈባቸው ከሚገባችን እርከኖች ውስጥ አንዱ ባለፈው እንደጻፍኩት አንዱ ፕሮቴስት ፐርሱዌሽን የምንለው መቃወምና ለማሳመን መሞከር ለማሳመን ስንል መንግስት ብቻ ሳይሆን የጥያቄያቸውን ቅቡልነት ለማንሳት ጥያቄያቸውን ለይተመሲ በህዝብ መካከል ከፍ ለማድረግ የማሳመን ስራ ነው ከዛ ነው ወደ ነን ኮኦፕሬሽን ወይም ደግሞ አለመተባበር የምትሄደው ከዛ በኋላ ወደ ኢንተርቬንሽን ወይም ደግሞ ጣልቃ ገብተህ ማስተባበር ስራ ውስጥ የምትገባው እና ለአንድ ትግል በጣም ወሳኙ የመጀመሪያው ፌዝ ነው ይሄ የመጀመሪያው እርከን የመጀመሪያው ረፍት በጣም ወሳኝ ነው ጥያቄን በደንብ አርቲኩሌት ማድረግ የራስህን አባል የራስህን ኮንስቲትዩንሲ ለማነቃነቅ ለማደራጀት ለማነቃቃት ወሳኝ ነው እንዲሁም ደግሞ is battle for hearts and minds በህዝቡ ውስጥ የሞራል ልዕልና ለማግኘት የሚረዳ ነው በጣም የገረመኝ እኔ ራሱ ለረጅም ጊዜ ኦልሞስት 6-7 ዓመት እስከታተለ የነበረ ጉዳይ ነው ችግራቸው ይሄን ያለ ከፋ አልመሰለኝም ነበር I never thought የኢትዮጵያ ሐኪም 10,000 ብር የሚከፈለው I never thought 10,000 I never thought እና ብዙ ሰዎች መጀመሪያ አካባቢ ሼር ማድረግ ሳደርግ ውጭ ሀገርም ያሉ አብረን የነበሩ ልጆች ኢትዮጵያ ውስጥ ያሉ ሰዎች አይ ይሄ ነገርማ እውነት አይደለም ሊሆን አይችልም ሲሉ ነበር ለዛ ነው ቴስቲሞኒዎቹን ከሐኪሞቹ ሲልኩ ቴስቲሞኒዎቹን ስለጥፍ የነበረውና I don't think አንድ ሰው ኢትዮጵያ ውስጥ በአሁኑ ወቅት የሐኪሞቹን ደግሞ የጤና ባለሙያዎቹን ችግር ያልተረዳ የማያዝን ሶሊዳሪቲ የማያሳይ ያለ አይመስለኝም አተ ሚኒመም ኢቭን የመንግስት ሰዎች አይተህ እንደሆነ መጀመሪያ አካባቢ ላይ እናንተ ብቻ ናችሁ የተጎዳችሁት የሀገር ችግር ነው ምናምን ያሉ የማጣጣል ነገር ነበር አሁን ዛሬና ትናንት ከመከራከሪያቸው ምንድነው ጥያቄያችሁ ትክክል ነው መንግስት ካው መመለስ ነበረበት
አሁንም መመለስ አለበት። ግን በፖለቲካ ሃይጃክ እንዲህ አይነት ነገር ውስጥ ገብተዋል ማለት ነው። አተ ሚኒመም አንድ ነገር ሙሉ 100 ማሳካት ችለዋል። የጥያቄያቸውን ቅቡልነት ማንም ሊያወላውል ከሚችለው ደረጃ በላይ አድርገውት ተቀባይነታቸው ሙሉ በሙሉ አስነዋል። ከመንግስት ጋር ባላቸው ትግል ውስጥ የሚዲያና የሳይኮሎጂካል አፕራል በደንብ ነው መጎናጸፍ የቻሉት። መልካም እንግዲህ በርካታ የመንግስት ኦፊሻል ሰዎች ከዚህ ጉዳይ ጋር በተገናኘ በርካታውን ጊዜ ሲያነሱ የነበረው መጀመሪያ አካባቢ ላይ ምን ሲባል እንደነበረው ሁላችንም የምናውቀው ነው። ግን ለየት ባለ መንገድ ስፔሲፊክሊ ወስደን የምናየው ከአንተ ጋር በቀጥታ አገናኝተውት እንደውም ቦታዬም ይሄንን ነገር ሲያስኬድ ስለነበረ ፖለቲካ የጠፋባቸው ሰዎች በመርፌ ቀዳዳ በመርፌ ወይ ደግሞ በዶክተሮች ጋውን ጭምር እያለበሷችሁ እንደዚህ ፈን የሆኑ ፎቶዎችን እየሰሩ ፖለቲካ እምቢ ሲላቸው በዶክተሮቹ በኩል መጡ፣ አጀንዳቸው ሲጠፋባቸው በዶክተሮቹ በኩል መጡ፣ ዶክተሮችን አደራጅተው አነሳሱብን የሚል ነገር ነው። ለመደገፍ ምንድን ነው የእናንተ ኮዝ የነበረው? እንደ አንድ ፖለቲከኛ አውቃለሁ የህዝብን ብሶት ማሰማት ትልቁ የአንድ ፖለቲከኛ ስራ እንደሆነ አውቃለሁ። ግን ለየት ባለ መንገድ እነሱ በሚናገሩት መንገድ ነው ወይ እናንተ ለመደገፍ የተነሳችሁት? ምንድን ነው ኮዛችሁ ለየት ባለ መንገድ? ባለፈውም ከሌላ ሚዲያ ጋር ሳደርግ ባደረኩት ውይይት እንደገለጽኩት ይሄ ጉንጫ አልፋ ክርክር እንጂ ከአንድ ፖለቲከኛ የሚጠበቅ ነው። በማንኛውም ሀገር ውስጥ የፖለቲካ ዋና የፖለቲካ አጀንዳ የሚሆኑት አንድ 5 አሉ። ፐብሊክ ሄልዝ፣ ኢምፕሎይመንት ወይም ደግሞ የስራ ፈጠራ፣ የስራ ጉዳይ፣ ሴኪሪቲ፣ የደህንነት ጉዳይ ወዘተ የሚባሉ አንድ 5 ዋና ምርጫ እንደምታውቀው አንተ ካናዳ የምትኖረው በካናዳም ሆነ በማንኛውም ሀገር በፖለቲካል ፓርቲዎች የሚለያዩባቸው፣ የሚወዳደሩባቸው፣ የሚፎካከሩባቸው የፖለቲካ አመራሮች የሚፎካከሩበት፣ የሚተቻቹበት ዋናው ጉዳይ ፐብሊክ ሄልዝ ነው። ከዛ ሃውዚንግ አለ፣ ከዛ የመኖሪያ ማለት ነው የሃውዚንግ አለ፣ ከዛ የሴኩሪቲ አለ፣ የፉድ የምግብ አቅርቦትና ኳሊቲ አለ። እነዚህ ዋና ነገሮች ናቸው። የጤና ባለሙያዎቹ ጥያቄ በፐብሊክ ሄልዝ ስር የሚጠቃለል ነው። በሄልዝ ጋር የሚያያዝ ጥያቄ ነው። ከጤና ጋር የተያያዘ ጉዳይ ነው። አንድ ፖለቲከኛ ይሄ ጉዳይ ነው ብሎ ካልተናገረ ፖለቲከኛ ሊሆን አይችልም። አንድ የፖለቲካ አመራር ይሄን ጉዳይ ፖዚሽን ወስዶ ካልተናገረበት እንደ መንግስትም ይሁን እንደ ተቋሚ እነዚህን ጉዳይ አጀንዳ አድርጎ ካልተናገረበትማ ያ ስራ እንዝላልነት ነው። ስራውን አልሰራም ማለት ነው። ከዚህ አንጻር ይሄንን ንቅናቄ የደገፈን ሰዎች ኃላፊነታችንን ነው እየተወጣን ያለ ነው። ስራችን ነው። ፓርት ኦፍ አወር ጆብ። እነሱ የሚያነሱት ጠፍቷቸው አይደለም። ኦፍኮርስ የፖለቲከኞች ድጋፍ ማምጣት ጉዳዩን ከፍ ያደርገዋል። አጀንዳውን ኮንቴንሽኑን ከፍ ያደርገዋል። በማንኛውም ሀገር ኢንፋክት የሚደራጁ አድቮኬት የሚያደርጉ ለሌበር ይሁን ለጀንደር ይሁን ለማንኛውም ነገር አድቮኬት የሚያደርጉ አክቲቪስቶች አንዱ ስራቸው እኮ ፖለቲከኞችን ማሳመን፣ ፖለቲከኞች የነሱን ኮዝ እንዲያምኑበት ማሳመን እኮ ነው። ዋሽንግተን ዲሲ ብትሄድ እኮ ሎቢስቶች እኮ ተከፍሏቸው ትልቅ ገንዘብ ተከፍሏቸው ኮንግረስማኖች ወይ ሴናተሮች ያን ጉዳይ ለምሳሌ የኢትዮጵያ ውስጥ ዲሞክራሲ ቢኖር ኖሮ እኔ ሜምበር ኦፍ ፓርላመንት ብሆን የፓርላማ አባል ብሆን ሐኪሞቹ በሶሻል ሚዲያና በሌላ ከሚያደርጉት ዘመቻ በተጨማሪ ሎቢስት ቀጥረው እንደኔ አይነት ሰዎች ድምጽ እንድንሆናቸው ለማሳመን ይሰሩ ነበር። ወይ ደግሞ እኔ በመወዳደርበት ወረዳ ውስጥ ካምፔን በማድረግ የኔን ወረዳ ህዝብ አመለካከት ቀይረው የዛ ወረዳ ህዝብ በሌላ ጫና ፈጥሮ ለሐኪሞቹ እንድናገር ማስገደድ አለባቸው ማለት ነው። that was politics is the basic ኢማጂን ሀብታሙ ዛሬ እነዚህ የጤና ባለሙያዎች
እንደዚህ በጣም በሚያሳዝን ሁኔታ ታሪካቸውን እየነገሩ ጆሮ ዳባ ልበስ ብል ለሰይ ነገ ለምርጫ ብንቀሳቀስ በምን ሞራል ላይ ነው ለነሱ እጄ ምረጡ ይልም የምችለው? እነሱ ብቻ አይደለም እነሱ የሚያክሙት ሚሊዮን ህዝብ የነሱ ሐኪሞች በራብ እየሞቱ ትላንትና የኛ ነፍስ አዳኞች በረሃብ እየሞቱ እየተጎሳቆሉ ዝም ያልከው ሰውዬ ዛሬ ምን አርግ ልትለን የመጣው ካሉ በምንድነው መልስ የምሰጠው? ሰው ኢትስ ማይ ጆብ ስራችን ነው። ጥሩ እንግዲህ የመንግስት ሰዎች ይህንን ነገር በፈለጉት መንገድ ቀይሰውት ሲያወሩ እየተመለከትን ነው የምንገኘው። ከዛም አልፎ ተርፎ አንዳንድ ዶክተሮችን ተጠቅመው ከጥያቄያችን ውጣ፣ ጥያቄያችን የፖለቲካ አይደለም፣ ከፖለቲካ የጸዳ ነው፣ ጀዋር እጅን ከጥያቄያችን ላይ አንሳ የሚሉ ዶክተሮች ወይ ደግሞ የዶክተር ልብስ የለበሱ ሰዎችን ጭምር ተመልክቻለሁ እና ይህንን በደንብ ግልጽ ለማድረግ ያክል ነው። ግን ከዚህ ጋር በደንብ ሊታይ የሚገባ አንድ ነገር አለ። ምናልባት ወደ ህዝቡ ውይይት እንሄዳለን። ከዚህ ጋር የሚታይ አንድ ትልቅ ነገር ምንድነው? መንግስት ለምንድነው ይህንን ነገር ችላ ማለት የፈለገው? እና አሁን ነገሮች ከሄዱ በኋላ ትናንትና የጤና ሚኒስትር ከጤና ባለሙያዎቹ ተወካዮች እና የማህበራቶቻቸው ጋር እንደተወያየ መግለጫ አውጥተዋል። ጎን ለጎን ደግሞ ወደ 80 የሚጠጉ የጤና ባለሙያዎች ታስረዋል በመላው ሀገሪቱ እና መልሱ መመለስ ያለበት ጤና ሚኒስትር ነው ወይ? ውይይት ማድረግ ያለበት ከነዚህ የጤና ባለሙያዎች ድርጅቶችና ተወካዮቻቸው ጋር ውይይት ማድረግ የነበረበት ማን ነው? መንግስትስ ችላ ያለበት ምክንያት ምን ይመስልሃል? ማለት እነዚህ ዶክተሮችና የጤና ባለሙያዎች ጥያቄያቸውን መጠየቅ የጀመሩ ላይክ ብልጽግና ወደ ስልጣን ከመጣ ጊዜ ጀምሮ ነው። በርካታ ቪዲዮዎች ሲሰራጩ ነበር የነበረው፣ አንተም ስታሰራጭ ነበር የነበረው። በርካታ ሰዎች አይተውታል ያንን ቪዲዮ እና ድጋሚ እዚህ ላይ ማጫወቱ እንደው እንትን ነው የሚሆነው፣ ጊዜ ማጥፋት ነው የሚሆነው ብዬ ነው። 6 ዓመት የሞላው ጥያቄ ነው ይሄ ጥያቄ። በሂደት ነው እዚህ ደረጃ የደረሰው እና ለምንድን ነው ይሄ ናርችን ላይ የተባለው? እና ትላንትስ ዶክተሮች ከታሰሩ በኋላ ወደ አጠቃላይ ስራ ማቆም አድማ ሊሸጋገሩ ውሳኔ ከወሰኑ በኋላ መንግስት በጤና ሚኒስትር በኩል እነዚህ ሰዎች አናግሬያለሁ ማለቱ ምን ትርጉም አለው? ሎክ ብዙ ምክንያቱ መደርደር ይቻላል። አንዱ አይ ቲንክ እኔ 100% ሹር የጤና ሚኒስትሯና ምክትሎቿ ይህን ጉዳይ ይረዱታል፣ በጣም መሆኑን ያውቃሉ። ፎር ጋድ ሴክ እንዴ ሐኪም እንዴት ነው 10,000 ብር የሚሰጠው? ወከረሳ ፍዝት ኢትዮጵያ ውስጥ እኮ በዛሬ በ10,000 ብር እንደው አስማተኞች መሆን አለባቸው እነዚህ ሰዎች በ10,000 ብር ከኖሩ። አይ ዶንት ቲንክ ምጥን የሆነ እንደው በጣም ኮንዘርቫቲቭ በሆነ መልኩ በቃ አብቃቅተ ከኖረ 50,000 ብር በታች መኖር አይቻልም። አንድ ሐኪም መኖር ባለበት ደረጃ ላይ ዛገር ውስጥ እና ይሄ መሻሻል እንዳለ አንደኛ ያውቁታል፣ የዚህ አካል ናቸው። ይሄ ጥያቄ አዲስ አይደለም። ይሄ ጥያቄ ቆይቷል። ጠቅላይ ሚኒስትሩ ጋር ቀርበው ምንም እኮ የጨመሩት የቀነሱት ጥያቄ የለም። የዛሬ 6 ዓመት አቀረቡት። ከዛ ወዲህ ግን ችግራቸው ተባባሰ። የኑሮ ውድነት በዛሬ 6 ዓመትና ዛሬ መካከል የኑሮ ውድነት ብዙ እጥፍ ነው የጨመረው። የጤፍ ዋጋ ብዙ እጥፍ ነው የጨመረው። የኪራይ ዋጋ ብዙ እጥፍ ነው የጨመረው። የትራንስፖርት ዋጋ ብዙ እጥፍ ነው የጨመረው። ችግራቸው ተባባሰ። ዴስፐሬት እንዴ! እና ይሄንን ይረዱታል። ዋይ ለምን ነው መመለስ ያቃታቸው? ወደኋላ ሄደ ከአብይ ጋር ያደረጉትን ንግግር የሱን መልስ በደንብ መረዳት አስፈላጊ ነው። ኦፍ ኮርስ ለምሁራን ለሙያተኞች ያለው ንቀትና ያለው ከንቀት ያለፈ ሪዘንትመንት አለ። ያን ነው የምታየው ሪዘንትመንት። ይሄ ለተማረው ኃይል ለራሱ ላልተማረ ነው መሰለኝ ለተማረው ኃይል ዲፕ የሆነ ሪዘንትመንት አለው። ሪዘንትመንት በአማርኛ ምን እንደሆነ እንጃ፣ ዲፕ የሆነ ሪዘንትመንት አለው። ከዛ የተነሳ ነው እንጂ አሁን ኢቭን ኢትዮጵያ ኢኮኖሚ ችግር አላት እያልን ባለበት ሁኔታም ራሱ አሁን ባለው ኢኮኖሚ ክራይሲስ ውስጥ የሐኪሞቹን ደሞዝ በብዙ እጥፍ ለማሳደግ የሚያስችል ብዙ እኮ አይደሉም። there are few thousands እኮ የጤና ባለሙያዎች እኮ ብዙ አይደሉም። we're not talking about millions። ይቻል ነበረ። ምን ያመጣሉ ነው። አሁን ደጋግሞ አንድ የሚሉት ነገር አለ በነገራችን ላይ እንዳላስረዝምብህ። አይተው እንደሆነ
ከታንክና ከምን ያለስ በጦርነት ያልቻሉን በምን ሊያደርጉ ነው? ይሄ እኮ ታንክ አይደለም። የሚበላው ያጣ ሰው፣ በዳቦ የመጣህበት ሰው፣ አንድ ማህበረሰብ ወይ የማህበረሰብ ክፍል ከዚህ የበለጠ ምንም አይመጣም ብሎ ከቆረጠ ከታንክ ከጀት ይበልጣል። አንድ ሰው። ሁለተኛ በሰላማዊ ትግል የሚንቀሳቀስ በተለይ ደግሞ ኮዙ ሁሉን የሚያነቃንቅና የሚያሳትፍ ሞራላዊ ልዕልና ያለው የበላይነት ያለው ኮዝ ይዞ የሚነሳ ከሆነ በቀላሉ ሊቋቋሙ አይችልም። ሉክ ዘመቻቸውን ከጀመሩ 1 ወር ነው። ካጧጧፉት ወደ 2 ሳምንት ቢሆን ነው። የስርዓቱ ወደ ስልጣን ከመጣ እንዳሁኑ ከቀበሌ እስከ ቀበሌ ተነቅንቆ አያውቅም። ነቀነቁት ማለት ነው። ምክንያቱም ለነዚህ የጤና ባለሙያዎች የህይወት ጉዳይ ነው፣ የህልውና ጉዳይ፣ የክብር ጉዳይ። የባለስልጣናቱ ደግሞ አላዩትም ጭራሽ ቢኮዝ ደሴቱ ስለሚኖሩት። ይሄ ነው የነቀነቃቸው። መፍትሄውን ማድረግ የነበረባቸው ሎንግ ታይም ነበር። አሁን ደግሞ ምንድነው ያልሞት ባይ ተጋዳይ ነው። አንሸነፍም ለማለት ነው እንጂ እኮ ተሸንፈዋል። in a court of public opinion they are defeated። ግን ያንን ሽንፈት ላለመቀበል የሚያደርጉት መጣጣር ነው። መልካም እንግዲህ ቀጣዩን አንድ ርዕስ እናንሳና ወደ ቀጥታ ወደ ህዝብ እናልፋለን። አንደኛው ብልጽግና ሰሞኑን የህዝቡን ችግር በዚህ ደረጃ ካየ ነው። ሌላኛው በተለይ የጤና ባለሙያዎችንና ይሄ የጤና ባለሙያዎቹ ጥያቄ በርካታ ውይይቶችን እናደርጋለን። በመሃል የሚደውሉ ሰዎች የራሳቸውን ሀሳብ ይሰጣሉ። ከዛ በርካታ ነገሮችን ከውስጥ እናነሳለን። ግን ለህዝብ እድል መስጠት ስላለብን በርካታ ሰውም እየደወለ ስለሆነ ለህዝብ እድል መስጠት ስላለብን ብልጽግናስ ምን ውስጥ ነው ያለው? ሰሞኑን ሲያደርጉት የነበረውን የድሮን ትርኢትም ተመልክተናል። የድሮን ትርኢቱንም ስትቃወም ሌላ ጊዜ የፖለቲካ ልዩነት ይመስለን ነበር። አሁን በኢኮኖሚ ባናደግ እንኳን በቴክኖሎጂ ያደርገናል እና የኢኮኖሚ እድገታችንን መቃወም ይቻል ይሆናል። ግን በቴክኖሎጂ እንዴት አደጋችሁ ብሎ ለሰው እንዴት ይቃወመናል? ይሄ ሀገር ከመጥራት አኳያ ነው የሚታየው። ስለዚህ ጀዋር አገር ነው የሚጠላው እንጂ የፖለቲካ ልዩነት ኖሮንም አይደለም። ድሮንን እንዲህ መስራታችንና ማሰራጨታችን ወይ ደግሞ ለህዝባችን በዚህ ደረጃ ትርኢት ማሳየታችን በቴክኖሎጂ የደረስንበትን ምጥቀት የሚያሳይ ነው። ስለዚህ ይህንን ለምን ይቃወመናል የሚል ነገር ይነሳል። ምንድን ነበር ከድሮኖቹ ጀርባ ያለው ነገር? ያለው እውነታ ባቆም ከአንተ በደንብ እንስማ ብዬ ነው። እውነታውን ሁሉም ያውቀው ለሁለት ነገር ነው። ያ ነገር በጣም የከነከነኝና ተጠቅበት የነበረው አንዱ ተራ አላስፈላጊ ውሸት ነበር። ይሄ ብቻ አይደለም። አብይ ተራ አላስፈላጊ ውሸቶችን ማምጣት ይወዳል። ለምሳሌ ዝናብ አዘነብን፣ ምንድነው ሳተላይት አመጠቅን፣ አሁን ደግሞ ድሮን ሰራን። ተራ ውሸት ነው። ከዚህ በፊት እብዋለሁ፣ አላስፈላጊ ውሸት። ሁለተኛው ደግሞ ሰው ዳቦ 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 እያለ በጣም ነው። እኔ ድርቅ ብዙ ጊዜ ከሚያጠቃውና በእርዳታ ከሚኖር አካባቢ ነው የመጣሁት። I'm not new to starvation ለምግብ እጦት የሰው ምግብ አጥቶ መቸገር ከበረሃ አካባቢ ከቆላማ አካባቢ ነው የመጣሁት። I'm not new። የከተማ ነዋሪ በተለይ ደግሞ ከሁሉም በላይ የተማረው አካል ምግብና መኖሪያ አጥቶ ሲያለቅስ በህይወት ያየው ለመጀመሪያ ጊዜ ነው። በማንም ሀገር በነገራችን ላይ እኔ ብዙ ሀገር ሄጃለሁ፣ ከ100 ምናምን በላይ ሀገር ሄጃለሁ። ከአጭር እስከ ረጅም ጊዜ ቆይቼበት ታዝቤያለሁ። ከኛ ሀገር የባሰ ድሃ የሆኑ ሀገሮች ውስጥ ሄጄ አይቼዋለሁ። ሐኪም ዲስቲቲዩት ሆኖ ለዳቦና ለመኖሪያ ለልብስ ሲያለቅስ አላየሁም። ሪሌቲቭሊ በማንኛውም ማህበረሰብ ውስጥ የጤና ባለሙያዎች የተሻለ ኑሮ ነው በዛ ሀገር ደረጃ ማለት ነው። እኔ የኢትዮጵያ ሐኪሞች ከአሜሪካ እኩል ይኑሩ አይደለም እያልኩ ነው። ኢንፋክት ከኬንያ እኩልም ይሁኑ አይደለም እያልኩ ያለው። የኬንያ ጂዲፒ ፐር ካፒታ ነፍስ ወከፍ ገቢ ከኢትዮጵያ እጥፍ ነው። ስለዚህ የኢትዮጵያ ሐኪሞች ከኬንያ እኩል ይሁኑ አይደለም ነው የምለው። ግን በኢትዮጵያ አቅም ራሱ አሁን እየተከፈላቸው ያለው ነገር ዲዘርቭ አይደለም። ያ ብቻ አይደለም እንጂ የከተማው ማህበረሰብ እየተራበ ነው። የገጠሩ ማህበረሰብ እየተራበ ነው። ይሄ ችግር ደግሞ የመጣው በዚህ መንግስት ጦረኝነት ነው። ሁለት ነገር ኮንትሪቢዩት አድርጓል። አሁን ኢኮኖሚ ካውስ ባለፈው እንደተወያየ ነው። አንዱ ይሄ ማለቂያ የሌለው ጦርነት ነው። ሁለተኛው ከጦርነቱ የተረፈውን ገንዘብ
በልጅ ፕሮጀክቶች ላይ ማውጣቱ ነው። ህዝብ ራበን እያለ እንደ መልስ የሚቀርበው የድሮን ሾው ነው። ከየት መሰለህ የሚመጣው? ይሄ ወደፊትም የተጠነቀቁ ስለምናገር ነው እንጂ ከየት ነው የሚመጣው? it comes ከብልጽግና አይዲዮሎጂ። ይሄ ፕሮስፔሪቲ የሚባለው ነገር አይ ሆፕ የሃይማኖት ሰዎች ወጥተው በደንብ እንዲገልጹ ፈልጋለሁ። ሰዎችን እንደ ልክ ህዝብን እንደ ህፃን ነው የሚያየው። ልክ ህፃን ለምሳሌ ርቦት እያለቀሰ እያለ በታቃጭልለት እሱን ትቶ ሊስቅልህ ይችላል። ማህበረሰብ እንደዛ ነው የሚያዩት። ፊሎሶፊው ምንድነው የሚለው? ሆዱ ደርቆ ሰውየው ፊቱን ቅቤ ቀባው ነው። it is the ideology of this thing, you know. እና ይሄ የወረደ ተራ ህዝብን የመናቅ እንትን እኮ አሳጡን ሀብታሙ። የስቴትሁድነት ስቴትሁድ እንዴ! እኛ እኮ እነመለስን ሌሎቹን ስንቃወም ይሁን ኃይለማርያምን ስንቃወም እኮ መጥፎ መንግስት ሆናችሁ መንግስት ናችሁ፣ ግን መጥፎ መንግስት ሆናችሁ ስቴት የሚባል ነገር አለ። ይሄን እኮ የዱርዬ ስራ አደረጉት። የተራ ዱርዬ ስራ እኮ ነው ያደረጉት። የሚያሳፍር ነገር እኮ ነው። ስንቱ ዲፕሎማት መሰለህ እየደወለ ሲፎግረኝ የነበረው። እንዴት ነው እንደሚደረገው? እና የኛ ግን እንዳልኩ ውሸት ነው። ተከራይቶት ነው የመጣው። ሚሊዮኖች አፍስሶበት አይ ቲንክ 30 ሚሊዮን ምናምን ነው ከግሪው ያው ኮሚሽን የተያዘበትን አስበው ከፍለው ነው ያመጡት። በዛ ገንዘብ እኮ ብዙ ሰው ሊረዳ ይችላል። እና በውሸት ኦኬ የመጀመሪያ ስልጣን ያስከ አንድ አመት ልትዋሽ ትችላለህ፣ ሰዎችን ልትሸውት ትችላለህ። ፈረንጆች የሚሉት ነገር አለ። የተወሰኑ ሰዎችን ለተወሰኑ ጊዜ ልትዋሽ ትችላለህ። ሁሉንም ሰው ደግሞ ሁሌ ልትዋሽ አትችልም። አሁን ከቅጥ አለፈ። አሁን አስጠላ እንጂ ቢዚ ያስጠላ። አየህ። ጥሩ እንግዲህ ውድ አድማጭ ተመልካቾቻችን ከእንግዲህ በኋላ ውይይት እያደረግን በመሀል ስልክ ከመጣ እየተቀበልን የምንሄድ ነው የሚሆነው። ከነቦ ደብልብልተኒ ጋፊ ጋፈቹ ደንዴሰኒ አፋን ከሚንዮቹዳ አፋን ሳዴን አስረት ዱበቹ ደንዴኙኒ አፋን እንግሊፋ አፋን ኦሮሞ አፋን አማሪፋቲኒ ጋፊ ኬሰን ቢፋሰን ቱሌን ያይፈቹ ደንዴሰኒ ኤጋ namni tokko sararra jira kaasneetime waan jedhu dhageenya. I think adda jiteera. Jawar kana wal qabatee egaa iddoo garagaraatti waan baay'eetu ka'a afaan amaaraatiin eegallee irra caala hakimoonni yookiin immoo warreen biyya sana keessatti rakkoo diinagdeetii fi rakkoo walumaa galatti rakkoo biyya keessa jirtu keessattuu amma qaala'insa jireenyaatiin wal qabatee jiru akka biyyaatti waan ta'eefidha waan kana akka biyyaatti sirriitti qabannee haasofna afaan oromootiin sirriitti speesifik goonee irratti haasa'uu hin dandeenye yeroo biraayii sanaafi nama afaan amaariffaatiin itti deema namoonni baay'een afaan amaariffaatiin maaliif gootan dhageenyu jechanii waluma gala akka namundi irratti hirmaatu gochuudhaafidha kana goonee mari'aadhaas waan ta'eefi. Hello ጤና ይስጥልኝ። አብሮ ይስጥልኝ። ሰላም ነው ማለበል እንዳለል እንግዲህ ችግር ነው። ቀጥታ ወደ ጥያቄዎች አጠር አድርጋ አንሳለን እስኪ። እሺ በጣም አመሰግናለሁ ሀብታሙ ለሰጠኝ እድል። እኔ አቶ ጀዋርን መጠየቅ የምፈልገው ጥያቄ ቀጥል። ኦኬ መልካም። አቶ ጀዋርን መጠየቅ የምፈልገው ጥያቄ ምንድን ነው? ያነሳው ችግር የሚታይና እውነት ነው። ነገር ግን ምንድን ነው መፍትሄው? መፍትሄ ሳለው ወይ የመፍትሄ አቅጣጫ ካለ አያይዞ ቢዶክመንቱ መልካም ነው። ምክንያቱም ሁሌ ችግር ብቻ የምናወራ ከሆነ አብሮ ከማዘን በስተቀር ምንም ማምጣት አይቻልም እና በሚታየው ችግር በአጠቃላይ መፍትሄውስ ምንድን ነው? መፍትሄውንም አብሮ ቢዶክመን መልካም ነው። ኤኒዌይስ በአጠቃላይ ለሚያነሳቸው ነገሮች በአጠቃላይ ክብር አለኝ። አቶ ጀዋርም በጣም ማከብረውና ሞክል ሰው ነው። አመሰግናለሁ። በጣም አመሰግናለሁ። ሄሎ akkam nagaa kam gaafin kiyya Jawaarii fi agartamu gaafin tokkoffaan agartee minishaa irraa qabee haga biyyimbooti warra amma lubbuu namaa kan ajjeesaa karaa darbaa deemu kanni suuraa isaanii maqaa isaanii galmi nu galmaa'aa jira. Agartee buru wal gaafachuu ta'a ilmi namaa akka horii akkana gataa deeman kana agartee
haka argachuu qabu ilmi namaa lubbuu namaa jara kan taphatan kan so nu galmeessaa jirtamu akkamii waan jiru so maqaa jaraa suuraa jaraa hojii jaraa wajjin yeroo isaan waan kana dalagan. Lammaffaa dhimma lafaa naannoo agartee aangatee illee asi lafa Oromiyaa quba qabdanii maal jedhanii uummata muka bukkisaa dhiibaa jiran kanneen dararaa nama kennara gahaa jiru kun hagaluun itti fufaadha agartanii hagaluun akka nu dararaan tuffataan isaan ka jiraatanii kanuma hayyee galatooma. Tole galatoom. Gaafii tokko lama wayii dabalanneetti deebitti ceenaa. Hello? Hello. Abet? Abet? Hi. ጥያቄ ለመጠየቅ ነበር ጀዋር መሐመድ ኢንተርቪው እየተደረገ ነበርና ያ ቀጥል እየሰማህ ነው። ኦኬ ያ ጥያቄ አሁን መንግስት እያደረገውን ያለውን ነገር ሁሉ እኛ እናውቃለን እና ሁሉ ሰው እያየ ነው። ይሄ አሁን እየተደረገ ያለው ነገር ዶክተሮች ፕሮቴስት እያደረጉትን ያለውን ነገር ወደ ሌሎቹ ይሸጋገራል ወይስ ደግሞ እዚሁ ዶክተሮቹ ላይ ነው የሚቆመው? አሁን እየተነሳ ያለው እንቅስቃሴ ብዬ መጠየቅ ፈልጋለሁ። በጣም አመሰግናለሁ። በጣም ጥሩ እናመሰግናለን። ኦኬ ጀዋር አራት ጥያቄዎች አሉ። እነዚህን ከስር እየመለስንና መስመር በደንብ አስረግጠን እያለፍንባቸው ብንሄድ ነው ጥሩ የሚሆነው ብዬ አስባለሁ። የመጀመሪያው ጥያቄ ከዛን ጀምር ምንድነው መፍትሄው የሚል ነው። ምናልባት ይዛቸዋል እና ከዛን ቀጥል እስኪ። መፍትሄው እኮ ግልጽና ቀላል ነው። የጠየቁት ጥያቄ 12 ጥያቄዎች አስቀምጠዋል። ከቀላሉ ጀምር። ቀላሉ እነዚህ ባለሙያዎች የሚከፈላቸው ገንዘብ አይደለም ለወር ለሳምንት አይበቃቸውም። ይሄንን ማንም ሰው የተረዳውና የተስማማበት ሀገር ነው። እንደ ሀገር የተስማማንበት አንድ ጉዳይ ካለ ምናልባት ሰፊውን ያደረገው እሱ ላይክ የዶክተሮቹን ብቻ ሳይሆን በአጠቃላይ የሀገሪቱን ችግር መጣበታለሁ። ምክንያቱም አሁን በርኒንግ ኢሹ መልሰን እንሂድ። እነዚህ ባለሙያዎች ያመጡት ጥያቄ ፍትሃዊ እንደሆነ ጭማሪ እንደሚያስፈልጋቸው ምናልባት ከረጅም ጊዜ በኋላ የተስማማንበት ጉዳይ ከሆነ ካለ ይሄ ነው። ፕሮባብሊ ለረጅም ጊዜ ከትግራይ እስከ ሶማሌ ክልል ከቤኒሻንጉል ጫፍ እስከ አፋር ከመዲናዋ እስከ የትኛውም ቦታ ድንበር ሳያግተው ሳይከለክለው ትሩሊ ናሽናል ሙቭመንት የተፈጠረው እንዲሁም ደግሞ ትሩሊ ናሽናል ሰፖርት ያገኘው ይሄ ንቅናቄ ነው። ስለዚህ ከምን እንጀምር? ሌሎች ጥያቄዎችን በሂደት የሚመለሱ ጥያቄዎች አሉ። የፖሊሲ ሪፎርም ከሌሎች ጋር ተያያዙ። ኢሚዲየትሊ ግን እነዚህ ሰዎች መበልተው ማደር ስላለባቸው የክፍያ ጭማሪ ሊደረግላቸው ይገባል። ይሄ ቀላል ነው። ጥያቄው ገንዘብ ከየት ይምጣ ከተባለ ገንዘብ አለ። ኢትዮጵያ ገንዘብ ትልቅ ኢኮኖሚ ነው፣ መክፈል ይችላል። በጣም አለ የለም ከተባለ ቤተመንግስቱን መሸጥ ነው። የ10 ቢሊዮን እየወጣበት ያለውን ቤተመንግስት ጫራታ አድርጎ ለሂልተን ለሸረተን ለሌላ ሆቴል ካምፓኒ መሸጥ ነው። ትልቅ ገንዘብ ነው ከዛ የሚገኘው። ያ ለሐኪሞቹ ብቻ ሳይሆን ለመምህራኖቹ ጭምር ደሞዝ መክፈል ይችላል። በነገራችን ላይ አብይ ካልሸጠው ወደፊት የሚመጣ መንግስት ይሸጠዋል። ይሄ ምንም ኢትዮጵያ ውስጥ ቅንጡ ቤተመንግስት የሚያስፈልግበት ምንም ምክንያት የለም። ኢትዮጵያ ያላት 2 ቤተመንግስቶች ከበቂ በላይ ናቸው። ኢንፋክት መናጢዳ ሀገር ሆነን ባለስልጣናት ወደ ቤተመንግስት የሚሰሩበት ምንም ምክንያት የለም። በብዙ ሀገራት ውስጥ ሄጃቸዋለሁ። ጠቅላይ ሚኒስትሮችና ፕሬዝዳንቶች እኮ የሚኖሩት ቢሮ እኮ ማለት ነው። ገንዘብ የለኝም ካለ በጀት የለኝም ካለ ቤተመንግስቱን ይሽጥና፣ ምክንያቱም ቤተመንግስቱ የኢትዮጵያ ህዝብ ጥያቄ አይደለም፣ የኢትዮጵያ ህዝብ አይፈልገውም፣ ይሽጠውና ይፈላቸው። ጀዋር ስልጣን ቢይዝ የመጀመሪያ ስራው ምናልባት የሀገሪቱን ኑሮ ለመቀየርም ሆነ እርምጃ የሚወስደው ቤተመንግስቱን ይሸጣል። በዛ አጋጣሚ ብናስበውና ፖለቲከኛ ቤተመንግስቱና የተሰሩት ሪዞርቶች በሙሉ ወደ ፕራይቬት ሴክተር መዞር አለባቸው፣ ወደ ሆቴሎች።
the state has no job, no business in building resorts. Resort የኢንተርቴይንመንት አካል ነው፣ የቱሪዝም አካል ነው። ይሄን መስራት ያለበት ባለሀብቱ ነው፣ ኢንቨስተሩ ነው። የመንግስት ኃላፊነት ቱሪዝሙን ለመደገፍና ለማጠናከር አንድ ሴኩሪቲ ማረጋገጥ፣ ሁለት ወደዛ ቦታ የሚያስፈልጉ መሰረተ ልማቶች ውሃ፣ መንገድ፣ ኤሌክትሪክ ማስገባት ነው። ሶ yes የመጀመሪያው ስራ እነዚህን የህዝብ ሀብት የፈሰሰባቸውን ፕሮጀክቶች ሸጦ ገንዘቡን ለህዝብ አስፈላጊ በሆኑ ፕሮጀክቶች ላይ ማዋል። ጥሩ ወደ ቀጣይ ብንሄድስ አፋን ኦሮሞ ቲንጋ ፈተሜ መፍትሄው በአጠቃላይ ደረጃ የሀገሪቱ መፍትሄ ምንድነው የሚል ነው። ምናልባት መፍትሄው የምትለውን ነገር ጠቆም አድርገን መጨረሻ ላይ እናነሳለን። ግን አሁን ለጠየቁት ጥያቄ ደንበኛችን ወይ ተከታያችን መፍትሄው ትግል ነው ወዳጄ። አንድ ባለፈው የለጠኳት የፍሬድሪክ ዶግላስ ኮት አለ። ስልጣን ላይ የተቀመጠ ሰው ባበጎነበስክለት ቁጥር ድንጋይ እየጨመረብህ ነው የሚሄደው። ማንኛውም መንግስት አይደለም እነዚህ ተስፈኛ አምባገነኖች ተውና ዲሞክራሲያዊ የሆነ መንግስት ራሱ ህዝቡ በቀልጣፋነት መብቱን ካልጠየቀ፣ ራሱን ካላደራጀ፣ ካልታገለ መብቱን አይሰጡትም። መደራደር ለሚፈልጉት ህዝብ ባጎነበሰ ቁጥር ቁልቁል ነው የሚጭኑት። ለዚህ ደግሞ ኤግዛምፕሉ እነዚህ ሐኪሞች አንዳንድ አሁን ትናንትና ምን ነበር ሳይ ነበረው ጥያቄያቸው ትክክል ነበረ፣ ግን እኮ ስራ ማቆም የለባቸውም። አረ መንግስት እኮ አትሊስት ሪኮርድድ የሆነው ጠቅላይ ሚኒስትሩ የሚያውቀው 6 ዓመት እኮ ነው እነዚህ ሰዎች እነዚህ ልጆች ሲለማመጡና ሲለምኑ የነበሩት። ዛሬ የኢትዮጵያ ከጫፍ እስከ ጫፍ ትግላቸውን የደገፈውና ያዳመጠው ለምንድን ነው? they fought, they organized፣ ተደራጁ፣ ታገሉ፣ ለውጥ አደረጉና የኢትዮጵያ ህዝብም በየሴክተሩ ያለው የኢትዮጵያ ህዝብ መብቱ እንዲከበርለት ከፈለገ፣ ጥቅሙ እንዲከበርለት ከፈለገ ራሱን እያደራጀ እነዚህን ሐኪሞች እነዚህን ጤና ባለሙያዎች የሰሩትን ማድረግ ነው። ጋፊን አፋን ኦሮሞ ቲንካ ጋፊ ወራ የከራወቴት ወንተ ከጀለሙ ረሜ በከሙ ቀባ ኩማላ አኩረ ሰደት ታርሲሙን ሱራነ it was blanket amnesty ሰበ ቀምነ ቱር ወሪ ያከወጀተ ኦሶ ሀርካ ያከሳን ቲንዲቃት ሀርክት ቶጀሰን ዳርካ ዲቃቴዲ ቆሪ ተከሰይነ ወጂኛን ሰኒት ማለት ተደበርት ጉንዶ ታፍተ ጉዶ መማስየር ፉለነ ደም አማ ቦደ ኢትዮጵያ ከሰወነ ከሲንጆ true transitional justice will prevail። ወንጀል በህዝባችን ላይ እየሰሩ ያሉ ኃይሎች አሁን ምንድነው የሽግግር ፍትህ ብለው ነገዲዮን የሚቀልዱበት አይነት ሳይሆን ትሩሊ ኢንተርናሽናል የሆነ ገለልተኛ በሆነ ቡድን ኢትዮጵያ ውስጥ ለተሰሩ ወንጀሎች በሙሉ ሁላችንም ተገምግመን ተመርምረን ለፍርድ መቅረብ አለበት። ይሄ የሚያልፍ አይደለም። ስለዚህ ረጋው ልቀበዳ ሚሊሻ ገንደ ከይሰን ከይሳ ነመ ሚዱ ረሃንገ ሙምቸ ሚኒስትራቲ ሀንገ ጀናሎታቲ ወሪ ያከሆጀተ ቴራፍኒ ዲያታ ይቱ ካና ኢሳን ቆፋሚ አቦቲን ቀበኛስ ተነ ከይሰት ቢየሳሙዳፊ ሳምቶ ጀቤስ ወረነ መጄሱ ይደቂሰን ኩል አከዱር በወልብረንደበሩ አንድ ነገር ግልጽ ይሁን ለህዝባችን። ቀና ብሎ ላሸተተው የለውጥ መንፈስ መጥቷል ኢትዮጵያ ውስጥ። ታሪክ እነዚህን የጤና ባለሙያዎች ዘላለም የሚዘክራቸው ምንድነው? የትግል ተስፋ ቆርጦ ሆዱ እየተቃጠለ ሆዱ እያረረ ዝም ብሎ የተቀመጠውን ህዝብ ወደ ትግል መንፈስ መልሰውታል። የትግል መንፈስ ኢትዮጵያ ውስጥ ተመልሶ ገብቷል። የትግል መንፈስ አንዴ ሲመለስ መጀመሪያ የሚሆነው የፍራቻ መሞት ነው። ፍራቻ ሞቷል። እነዚህ ሐኪሞች ፍራቻን ገደሉት። የነዚህ ሐኪሞች ስራ ህይወት ማዳን ነው። ህይወት እንዳያድኑ አስፈላጊው ግብዓት ስላልመጣላቸው ታማሚን በሚያክሙበት ዋይት ጋዋን ነጭ ጋዋን የኢትዮጵያን ህዝብ ከፍራቻ ለማላቀቅ ፍራቻን ኢትዮጵያ ውስጥ ለመግደል የመጀመሪያውን ጥይት ተኩሶበታል። ፍራቻን ገለዋል ማለት
አንድ የፍራቻ ከተገደለ በአንድ ሀገር ውስጥ መመለሻ የለውም። ስለዚህ change is coming። ይሄ ለውጥ በየትኛው ፍጥነት ይመጣል? እንዴት ይመጣል? ይሄን ለውጥ ከፊት ለፊቱ ቆሜ ድጦኝ ዳምጦኝ ይሄዳል ወይስ ከዚህ ለውጥ ጋር ተራምጄ ራሴንም ሀገርንም አድናለሁ የሚለው ነው የገዢዎቹ ምርጫ። መልካም። የመጨረሻ ጥያቄያችን ያደረገው ጥያቄ ምንድነው? ይሄ ለውጥ ወይ ደግሞ ይሄ እንቅስቃሴ በዶክተሮቹ ብቻ ይወሰናል ወይ ወደ ሌላ ሴክተር ይሸጋገራል? ምን እየተሰራ ነው በዚህ ጉዳይ ላይ የሚል ነው። ያ ምርጫው ያብይ ነው። the ball is now in his court። የነዚህ ጤና ባለሙያዎችን ጥያቄ አንደኛ አሁን በሚሞክሩት በማሰር በማዋከብ ምናምን ለመደፍጠት ከሞከሩ ችግራቸው እኮ ከነኚህ ልጆች ጋር አልተማሩም። እኛ we went to school with these guys። እነኛ በትምህርት ዓለም እንደ ሕክምና ከባድ የለም። በትምህርት ዓለም ውስጥ ደግሞ እንደ ሕክምና ተማሪዎች የሚያጠና they didn't live life እኮ እነኚህ ካድሬዎች እኮ አይገባቸውም እንዴ። ሕክምና መማር እኮ ማለት መቃጠል እኮ ነው። አንደኛ ረጅም ዓመታት ነው የምታጠናው። እኛ እኮ ከአርብ እስከ ቅዳሜ ፓሪ አድርገን እሁድ እኮ ነው ቤት ስራ የምንሰራው። These guys work 24 hours minimum of 18 hours minimum of every day for 7 days minimum of 18 hours ነው የሚሰሩት። ስለማያውቋቸው ነው። እነኚህ ሰዎች ብሪሊያንት ናቸው በማፈን ለምሳሌ አንዴ እንትን ያደርጉት ልንገር። አንዴ የሞከሩት የመንግስት ሰዎች ጠዋት ላይ ጽፌው ነበር። በዛ በመጀመሪያ ጥያቄው ሲቀርብ ታዋቂ የነበሩ ሐኪሞችን እንዲሁም ደግሞ ድርጅቶችን ኮኦፕት ነው ያደርጓቸው። በተለያየ በጥቅም በስልጣን ምናምን ኮኦፕት አድርገዋቸው ነበር። ሐኪሞቹ ምንድነው የተቀሩት ሐኪሞች ነገሩን አነበቡና ሌላ ድርጅት ፈጠሩ። ሌላ አደረጃጀት አዲስ አደራጅተው ነው በፍጥነት ያንን የመሸንገልና የማኮላሸት ስትራቴጂ ተቋቋሙት። አንድ መንግስት ለነዚህ የጤና ባለሙያዎች በፍጥነት አጥጋቢ ተደራድሮ ዝም ብሎ በእንትን ሳይሆን ቁጭ ብሎ ሌበር ዲስፒዩት ነው። ካላወቁ የሚያውቁ ኤክስፐርቶች አሉ። የኛ ሀገር ሰዎች አሉ እኔ የማውቃቸው። ለምሳሌ በኢንተርናሽናል ደረጃ የሌበር ዲስፒዩት የአሰሪና ሰራተኛ ክርክርን የሚያሸማግሉ እነሱ አምጥተው መደራደር ነው አንዱ እሱ። በጣም ጥሩ። ሁለተኛው ሰው እየተረዳ እንደሄደ ስለሞድ ነው። ሁለተኛው ነገሮች እንዳይባባሱና እሳቱ እንዳይቀጣጠል ከተፈለገ በመምህራኑ ጋር፣ በፖሊሱ ጋር፣ በወታደሩ ጋር፣ በኮንትራክተሩ ጋር እየተነሱ ያሉት ልጅትነት ጥያቄዎች ወደ መንገድ ሳይወጡ በፍጥነት መልስ መስጠት፣ ፕሪሚቲቭ የሆነ መልስ መስጠት አስፈላጊ ነው። አሁን ይሄ ጉዳይ ከወጣ ወዲህ የመንግስት ሙከራ ምንድነው? አንዳንዴ እኮ ኢህአዴግን የበላውን በፍጥነት ነው እያደረጉ ያሉት። they are just a bad copy of EPRDF። አሁን ምንድነው ያደረጉት? ባለፉት አንድ ሳምንት ውስጥ ስብሰባ ነው ያደረጉት። ካድሬዎች ሰውን ሰብስበው በ7 ዓመታት የሰራነው ስራ እነኚህ የውጪ ተላላኪ ኃይሎች ምናምን ወዳጄ ዳቦ አታ ህፃን ከቤት የምታለቅሰው ሰው ቤት አከራዩ ከቤት ሊያባረው እየሞከረ ያለ ሰው ያን ሊሰማላ አይፈልግም። መፍትሄ ለኢሚዲየት for his burning question ኢሚዲየት አንሰር ነው የሚፈልገው። ስለዚህ ይሄ እንዳይስፋፋ ከተፈለገ ማድረግ ያለባቸው ቶሎ መልስ መስጠት ነው። አሁን ኢትዮጵያ ውስጥ የተለኮሰው ጉዳይ በብዙ መልኩ የመንግስት የና አብይ ስህተት ነው። አንደኛ ጦርነቱ ነው። ማክሮ ኢኮኖሚ የሀገሪቷ ማክሮ ኢኮኖሚ አሁን ነገሮችን በጣም ያባባሰው የብር መጋበሽ ባለው መጋሸብ ነው። ዋይ ገና ሲመጣ ከአይኤምኤፍ እና ወርልድ ባንክ የሚከፈላቸው ልጆች እንዲከቡት ተደረገ። ኒዮ ሊበራል የሆኑ በኒዮ ሊበራል ኢንስቲትዩሽን የሚከፈላቸው አሁን የባንክ ዳይሬክተሩ ያለው ፋይናንስ ሚኒስተር ላይ ያሉት ሌሎቹም አሁን ፋይናንስ ሪፎርም ያሉ የሚሰሩ ሰዎች በወርልድ ባንክ እየተከፈላቸው ኢትዮጵያ ወክለው ደግሞ ከኢትዮጵያ ከወርልድ ባንክ ጋር ይደራደሩ ነበር። ካን ዩ ኢማጂን?
ወርልድ ባንክ ነው ለኢትዮጵያ መንግስት እንዲያማክሩ የሚከፍላቸው። ኢትዮጵያን ደግሞ ወክለው ሄደው የሚደራደሩት እነ ማሙ ብሩክ ምናምን ይባሉ ልጆች አሰሪያቸው ዋና እውነተኛ አሰሪያቸው ወርልድ ባንክ ነው። እኛ ከወርልድ ባንክ ነው ብር የምንበደረው። የወርልድ ባንክ ኮንዲሽን አይ ዶንት ቲንክ በቅርብ ዘመን ነታቸር እና ይሄ ዋሽንግተን ኮንሰንሰስ የሚባለው ከዛ ወዲህ እንዲህ አይነት ኮንዲሽናሊቲን የተቀበለ ሀገር አይቻላቅም። ከዚህ ከአበዳሪ ድርጅቶች ኦፍ ኮርስ አሳመኑት። ከአይኤምኤፍ መበደር ከእናት መበደር ነው አሉት። ቤዚክ የዓለም የኢኮኖሚ ሂስትሪን ያዘ ትንሽ ያጠና የሰማ ሰው እንደዚህ አይነት ነገር ውስጥ አይገባም ነበር። ሶ ብዙ ነገሮች አሁን ተከማምረው እየመጡ ያሉት የአመራሩ ድክመትና ስህተት ነው። ለዚህ ስህተት ደግሞ ተጠያቂው አመራሩ ነው። ህዝቡ ላይ ማፍጠጥና ህዝቡን ለመደፍጠት ከመሞከር ይልቅ ወደ መፍትሄው መሄዱ አስፈላጊ ነው ብዬ ነው የማምነው።